ዘመኑ 1815 ዓመተ ምህረት ወሩ ጥቅምት ነው። ፀሐይዋ ልትጠልቅ አንድ ሰዓት ያህል ሲቀራት አንድ በእግሩ የሚጓዝ ሰው ከትንሽቱ ሞንቴስ ሱር ሞንቴስ ከተማ ይደርሳል። ከግል ቤታቸው መስኮት አጠገብና ከመስሪያ ቤታቸው በራፍ የቆሙ ሰዎች ግለሰቡን ሲያዩ ለጨዋነቱ ጥርጣሬ ይገባቸዋል። ሆኖም ከግለሰቡ ይበልጥ የቁም ስቃይ ያየና የመከራ ሕይወት ያሳለፈ ሰው እንደሌለ ከገጽታው ያነባሉ። የሰውየው ቁመት መካከለኛና አጥንተ ወፍራም ሲሆን በአፈጣጠሩ ግዙፍና ወፈር ያለ ነው። እድሜው የሙሉ ሰው ይመስላል። ምናልባትም 46 ወይም 47 ዓመት ይሆነዋል ሲሉ ከዚያ የነበሩ ሰዎች ገምተዋል። የከረረ ፀሐይ ጨረርና ከሰውነት የወጣው ላብ ያጠቋቆረውና ያንገላታው ኮፍያ ፊቱን በከፊል ሸፍኖበታል። በአንድ በኩል ቀደም ሲል ከአካሉ የወጣው ላብ ፊቱ ላይ ደርቆና አዲስ የሚወጣው ላብ ከፊቱ ላይ ሲወርድ ያየ ሁሉ ሰውየው እጅግ የደከመ ለመሆኑ አልተጠራጠሩም። የለበሰው ሻካራና ቢጫ ቀለም ያለው ሸሚዝ ከብዙ ቦታ ላይ በመቦጫጨቁ የደረቱን አጥንት ለፀሐይ አጋልጦ ከሲታነቱን በማሳየት ያሳጠዋል። ሸሚዙ አንደኛውን ንፋስ ይዞበት እንዳይሄድ ይመስላል በከረባትና አሮጌ መስቀል በተንጠለጠለበት ገመድ ያስያዘውና ያሰረው። የታጠቀው ሱሪ ሰማያዊ ቀለም ያለው ሲሆን እርሱም እጅግ ያረጀ ለመሆኑ የሚታይ ነው። ሱሪው ጉልበቱ ላይ ሳስቶ ሲነጣ ሌላ ጎኑ ተቀዳዷል። የሱሪው ሌላው ጎን የተቦጫጨቀና የተቀዳደደ ነው። አረንጓዴ ጨርቅ የተጣፈበትና ግራጫ መልክ ያለው አሮጌ ሰደርያም ደርቧል። በምናምን የተሞላ አዲስ አቆማዳ ከዱላ ጋር በመያዝ በጀርባው በኩል አንጠልጥሏል። በአንድ እጁ ሌላ ትልቅ ቋር ያለው ዱላ ይዟል። የተንሻፈፈና በአንድ ጎኑ የተቀዳደደ አሮጌ ጫማ ያለ ካልሲ ያጠልቋል። ፀጉሩን ከተላጨ ጥቂት ስለቆየ ችፍ ያለ ፀጉር አብቅሏል። ጢሙም በኃይል አድጓል። ላቡና የሰውነቱ መዓዛ በእግሩ ብዙ መጓዙን ያመለክታሉ። ከላዩ ላይ የሰፈረው አቧራ ለሰውየው መጎሳቆል ሌላ ማስረጃ ነው። ይህ ሰው ከተማ ውስጥ እንደገባ ወደ ግራ ታጥፎ መዘጋጃ ቤት ወደሚገኝበት ሰፈር ያመራል። ከዚያም ከማዘጋጃ ቤቱ ሹም ቢሮ ገብቶ ለ15 ደቂቃ ያህል ጊዜ ከቆየ በኋላ ይወጣል። ቀጥሎም መንገደኛው ማረፊያ ቤት ወዳለበት ሰፈር ይጓዛል። የሄደበት ማረፊያ ቤት በከተማው እጅግ የታወቀና ምርጥ ከሚባሉት አንደኛው ነው። በቀጥታ ወደ ማረፊያ ቤቱ ወጥ ቤት ሄደ። የወጥ ቤቱ የጓሮ በር ሰውየው ከመጣበት ጎዳና በኩል ስለነበር መንገደኛው ወደ ማረፊያ ቤቱ የገባው በዚያ በኩል ነው። ወጥ ቤቱ ውስጥ እንጨት ተያይዞና ድስት ተጥዶ እሳቱ በኃይል ይቦገቦጋል። የወጥ ቤቱ ኃላፊ ኃይለኛው እሳት ከሚነድበት ርቆ በችኮላ እየተራመደ የምግቡን ሁኔታ ይቃኛል። የምግብ ዝግጅት መጠናቀቁን የሚጠብቁ ሌሎች መንገደኞች ቀጥሎ ከነበረው ክፍል ውስጥ ሲስቁና ሲጫወቱ ይሰማል። የሚዘጋጀው ምግብ መልካም ቃናና መዓዛ እንኳን ለሚያሸተውና ለሚቀምሰው በጎዳናው ላይ ለሚያልፈው ጭምር ከሩቅ የሚጣራ አይነት ስለነበር ከዚያ ቤት የገቡ ሰዎች ምን አይነት እንደነበሩ ለመገመት ያስችላል። የወጥ ቤቱ ኃላፊ በር ሲከፈት ሰምቶ እንግዳ መግባቱን ስለተገነዘበ አንገቱን ሳያቀና ጌታዬ ምን ይፈልጋሉ ብሎ ሲጠይቅ የሚላስ የሚቀመስና ማደሪያን የምፈልገው የሚል መልስ ያገኛል። ከዚያም ለኛ ከዚህ የቀለለ ምን ነገር አለ ካለ በኋላ ኃላፊው አንገቱን ቀና አድርጎ ባይተዋሩን በመመልከት ግን በቅድሚያ ያስከፍላል ይለዋል። እንግዳው ትልቅ ቦርሳ ከኪሱ አውጥቶ እያሳየው ገንዘብም አለኝ ሲል መለሰለት። እንግዳውስ ምን ልታዘዝ ሲል አስተናጋጁ በጠየቀው ጊዜ መንገደኛው ቦርሳውን መልሶ ከኪሱ ውስጥ ከተተው። ቀጥሎም ስልቻውን ከጫንቃው ላይ አወርዶ ከመሬት ላይ ወረወረው። ዱላውን እንደያዘ እሳት ከሚነድበት አጠገብ ሄዶ ከወንበር ላይ ቁጭ አለ። ከተማው የሚገኘው ኮረብታው ጫፍ ላይ ሲሆን ወሩም ጥቅምት ስለነበር በጊዜው የነበረው አየር ቀዝቃዛ ነው። የቤቱ ባለቤት ከወዲያ ወዲህ እያለ መንገደኛውን አትኩሮ በመመልከት ደህና አድርጎ አጤነው። ምግብ ደርሷል ብሎ እንግዳው ሲጠይቅ ተቃርቧል አለ ኃላፊው። እንግዳው ጀርባውን ለእሳት ሰጥቶ ሲሞቅ የሆቴሉ ባለቤት እርሳስ ከኪሱ ካወጣ በኋላ ከመስኮቱ አጠገብ ከነበረው አነስተኛ ጠረጴዛ ላይ ተቀምጦ ከነበረው የማስታወሻ ደብተር አንዲት ቅጠል ቀደደ። ከዚያም ከብጣሽ ወረቀት ላይ የሆነ ነገር ጽፎ ወረቀቱን በአቅራቢያው ለነበረውና እንደ ተላላኪም እንደ ቤት ጠራጊም ያገለግል ለነበረው ልጅ እየሰጠው ወደ ልጁ ጆሮ ተጠግቶ የሆነ ነገር ሹክ አለው። ልጁ ወዲያውኑ ወደ ማዘጋጃ ቤቱ ሹም ወደሚገኝበት አቅጣጫ እየሮጠ ሄደ። ይህ ሲሆን ግን መንገደኛው አላየም። እራት ደርሷል ብሎ መንገደኛው በድጋሚ ሲጠይቅ አዎ ከጥቂት ደቂቃዎች በኋላ ምግብ ማቅረብ እንጀምራለን አለው የቤቱ ጌታ።
ልጁ ወረቀቱን በእጁ እንደያዘ ተመለሰ። የሆቴሉ ባለቤት አስቸኳይ መልስ ለመስማት እንደሚጓጓ ማንኛውም ሰው የተጣጠፈውን ወረቀት በችኮላ ከፍቶ ጽሑፉን በጥሞና ማንበብ ጀመረ። አንብቦ እንደጨረሰም በአንድ እጁ አገጩን ይዞ እንደማሰብ መተከዝ አደረገው። ከዚያም በሐሳብ ባህር የተዋጠ ወደሚመስለው መንገደኛ ሄደ። ጌታዬ፣ ለረዳውት ባለመቻል ያዝናለሁ አለ የሆቴሉ ባለቤት። ያልተያዘ ክፍል ያለ መስሎኝ ነበር። አሁን እንደገባኝ ያልተያዘ ክፍል የለም። ታዲያ አለ መንገደኛው፣ አልጋ እንኳን ባይኖር ከአንድ ጥግ ሳር ቢጤ ተጎዝጉዞልኝ ለመተኛ ትችላለሁ። ለማንኛውም አሁን በጣም ስለራበኝ እራት ቢሰጠኝ የመኝታውን ጉዳይ ከዚያ በኋላ እንነጋገርበታለን። እራትም ልሰጡት አልችልም ብሎ ባለቤቱ ሲናገር፣ ይህ ስለ ነገር ነው ካለ በኋላ መንገደኛው ከተቀመጠበት ብድግ አለ። ታዲያ እኔ እኮ በጣም ስለራበኝ ጠን ይዞኛል ብሎ ሲናገር፣ የሚላስ የሚቀመስ ስለሌለኝ ምንም ማድረግ አልችልም አለው የሆቴሉ ጌታ ሲመልስ። ሰውየው ይህንን ሲሰማ ሳቁን ለቀቀው። ወደ እሳት ማንደጃው ዞር ብሎ ከምድጃው ጋር የተጣደውን ምግብ ተመለከተ። ምንም የለኝም ይሄ ሁሉ ምግብ እያለ? ይሄ እኮ የተዘጋጀው ለሌላ ሰው ነው። መንገደኛው ተመልሶ ቁጭ አለ። ድምፁን ዝቅ አድርጎ ሆቴል ቤት ውስጥ ነው ያለሁት፣ ደግሞም በጣም እርቦኛል፣ የትም አልሄድም፣ እኔ እንደሆነ ከዚህ ቤት ውስጥ ነው የማድረው ሲል ተናገረ። የሆቴሉ ባለቤት አቀርቅሮና ንዴት እየተናነቀው ሰውዬ ከዚህ ውጣ ይላል። ይህን ጊዜ እንግዳው ወደሚጋየው እሳት ጠጋ ብሎ በያዘው ዱላ ትርኳሽ እንጨቶቹን ወደ እሳቱ ረመጥ እያስጠጋ ሳለ ውጣ የሚል አምቧራቂ ድምፅ ይሰማል። መልስ ለመስጠት ፊቱን አዞረ። ሆኖም ግን የሆቴሉ ባለቤት አፍጥጦ እያየውና መልስ ለመስጠት እድል ሳይሰጠው ቢበቃን ይሻላል፣ በቅድሚያ ሰዎችን በትህትና ማነጋገር ልማዴ ነው። ሆኖም ግን አንተ የእኔን ትህትና ስላልገባ ያለ ጭቅጭቅ መንገድን ብትቀጥል ይሻላል ሲል በቁጣ ተናገረው። መንገደኛው የሆቴሉን ጌታ እጅ ነስቶና ስልቻውን ተሸክሞ ከዚያ ቤት ወጥቶ ሄደ።